የረጋ ቅቤ የረጋ ወተት ቅቤ ይወጣዋል ተረት እንዳላበላሽ ማለት ነው። እና አሴር እንግዲህ ታግሶ በስተመጨረሻ ሀና ወደሱ እንድትሄድ ሆናለች፣ ተገዳለች ማለት ነው። ከአዝራ ጋር አልሆነላትም። ሀንዬ እንትና አሴርን መርጣ እንግዲህ ወደ አሴር በሄደችበት ወደ አዝራ በሄደችበት ጊዜ አሴር በጣም ተናዶ ነበረ። ምክንያቱም እየወደዳት እያፈቀራት ከሱ ጋር አለመሆኗ ፍቅሩን አለመቀበሏ፣ እሷ ደግሞ አዝራን ነበር የወደደችው። አዝራ በስተ መጨረሻ እንግዲህ አዝራ በእርግጥ እውነት ለመናገር አዝራ አባቱ የዛ ቤት ጠላት እንደሆነ አባቱ ይህን ሁሉ ተንኮልና ክፋት እንደሚሰራ አያውቅም። አዝራ ለሀና ቢነግራት ያለውን እውነታ ይመለሱ ይመስላችኋል? እንዴ እኔ የሚመለሱ አይመስለኝም። ምክንያቱም ሀና በጣም ተናዳለች። ሰክራ እንግዲህ አሴርን ወደ ቤት ይዘኸኝ ሂድ፣ እኔ እንደዚህ ሆኜ ወደ ቤተሰቦች መሄድ አልፈልግም በማለት እንግዲህ መልሰዋለች። ታስታውሱ ከሆነ እነ ምናሴና ሰላምዬ ጋር ቁጭ ባለችበት ሰዓት አሴር ሲገባ ረግመኸኝ ነው እንዴ ስትለው፣ እንዴ ሀንዬ እኔ ምን ብዬ ረግምሻለሁ? የዛኔ አዝራን መርጬ ወደ አዝራ ሲሄድ ምናልባት የዛን ጊዜ ረግመኸኝ ከሆነ ስትለው፣ እንዴ ሀንዬ እኔ እኮ ያንቺን ደስታ ነው እንጂ ማየት የምፈልገው ያንቺን ሀዘን ማየት አልፈልግም ይላታል። እባክህ አሴር ይዘኸኝ ውጣ፣ ወዴት የትም ይሁን ይዘኸኝ ጥፋ ትለዋለች። አሴርም እንግዲህ ይዟት ወደ መጠጥ ቤት ይሄዳሉ። እንግዲህ 3 እና 4 የሚሆኑ ጠርሙሶች አስቀምጣ ሀና እያነሳች በመጠጣት መጨረሻ ላይ አሴርም ኧረ ሀንዬ ተረጋጊ ትሰክሪያለሽ እኮ ሲላት፣ እና መቼ ነው የምሰክረው? እስካሁን እንኳን አልሰከርኩም ትለዋለች። አሁን የምጠይቅሽን ነገር ከመለሽልኝ ሰክረሻል ማለት ነው። በተለይ ወንድምና እህት እንዳለሽ ደግሞ ከነገርሽ ድብን ብለሽ ሰክረሻል አላት። እና እሽ ጠይቀኝ ትለዋለች። ምን አሴርም ብድግንና እሺ ስምሽ ማን ነው ሲላት፣ ሀና ኖላዊ ይባላለሁ ስትለው፣ ወንድምና እህት እንዳላት ምስጠይቃት ምናሴንና ሰላምዬን ትነግረዋለች። በይበቃሽ ሰክረሻል በማለት ተነስተው ይሄዳሉ ማለት ነው ወደ ቤት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እንግዲህ ይሄ ቻናል ብዙዎቻችሁ የምታውቁት የራህሜ የሀይቋ ሽቅርቅር የኢሱዬ ሚስት የኢሱዬ ንግስት ነበረ። ይሄ ቻናል እንግዲህ እንደ አጋጣሚ ሆኖ የኔ ደግሞ ቻናሌ ተዘግቶ ነበር እና እንግዲህ ይህንን ቻናል እንደ ስጦታ አበርክታልኛለኝ። በወጣ ይተካ እድሜና ጤና ይስጥልኝ። አመሰግናለሁ ብላችሁ ዱአ አድርጉልኝ፣ በዚሁ መርቁልኝ ማለት ነው ኢንሻአላህ። እና ላይክ ሸር ሰብስክራይብ አድርጉልኝ ማለት ነው። አበረታቱኝ። እኔም ደግሞ እኔን እንዳስደስተችኝ ይህንን ቻናል አሳድጌ ኢንሻአላህ ለቁም ነገር አድርሸው እሷም የምትደሰትበት እኔም ደግሞ ከእናንተ ጋር የምገናኝበት ከእናንተ ጋር የምጫወትበት የምደሰትበት እንደዚሁም ደግሞ ቁም ነገር የምሰራበት ያድርገኝ። በሀገራችንም ሂደን ደግሞ ማለት ነው ኢንሻአላህ። ውድ ቤተሰቦቼ ወደ መጣሁበት ሲሄድ እንግዲህ ኖላዊ ክፍል 190 ደርሷል መስሎኛል። እንደዛ አካባቢ ትንሽ ያው ድራማ መከታተል ትንሽ አቁሜያለሁ። ያው ድሮ የተከታተልኩት ነው። ስለዚህ ያው ነካ ነካ እያረኩላችሁ አብረን የምንቆይ ይሆናል ማለት ነው። እንግዲህ አሴርና ሀና አብረው ይሆናሉ ወይንስ አይሆኑም? እኔ እውነት ለመናገር ሀና በዛ በሰከረችበት ሰዓት ይሳሳቱና እንግዲህ ከአሴር ጋር ሌላ ታሪክ እንዳይፈጠር ፈርቻለሁ። ምክንያቱም ሀና በጣም ተናዳለች፣ በጣም ሰክራለች። አላውቅም እንግዲህ ከዛ በኋላ የሚፈጠረውን ማለት ነው። እና ውድ ቤተሰቦቼ አቶ ኖላዊም እንግዲህ ማነው ወንዱ ማነው የደፈረን እያለ እንግዲህ ሰላም እንትናም ደግሞ የሀንዬ እናት ወይዘሮ ሜላት እንግዲህ ሽጉጧን አንስታ እነዛን ሰዎች አስፈራርታ ከዛ ከቤት አስወጥታ አይታችኋል ማለት ነው። እውነት ለመናገር እዚህ ፓርት ላይ በጣም ነው ያሳቀኝ ማለት ነው። ሁሉም ደንግጠዋል። በዛ ላይ እየተርበተበቱ ነበረ። እሷም ደግሞ ስትወድቅ እንዴ ድንጋጤ ነው እንዴ ይሄ ስለ ብሩ ሲወራ ነው የወደቀችው ምናምን እያሉ እንግዲህ እያሾፉ ነበር ሽማግሌዎቹ። በስተመጨረሻ እነሱ እንግዲህ ሽጉጥ ሲመዘዝባቸው ያላቸው አማራጭ ጥሎ መፈርጠጥ ነበር እና
እንግዲህ እየፈረጠጡ ሮጠዋል ማለት ነው። አዝራም እንግዲህ እየሮጠ ወደ ሀና ጋር መጣ። ሀናን መንገድ ከሀሴር ጋር ሲያገኛት አንተ የማትረባ ሰው ነህ፣ ከነ አባትህ ቆሻሾች ነህ እያለች መሳደብ ጀመረች። እንዲ አንቺ አባቴ ነው እንደምትሳደቢው በማለት አዝራ ሀና ጋር እጁን ሊሰነዝር ሲል አሴር ብድግንና በፎክስ ይለውና መሬት ይወድቃና ይቀጠቅጠውና ከዛ ተነስተው ይሄዳሉ ማለት ነው አሴርና ሀና። አዝራም ደግሞ መጠጥ ቤት ሄዶ እየጠጣ አባቱ ሲመጣ አባቱ እየመጣ ነው ሲለው ጓደኛው ይምጣ ሲለው ከዛም ቁጭ ብሎ እየጠጣ ተነስ እንሂድ አዝራ በማለት አባቱ የሚጠይቀዋል። አልሄድም የትም አልሄድ በማለት ይመልስለታል። ጓደኛው አብሮት እንዲሆን ያደርገውና አባቱ ጥሎት ይወጣል። የአዝራም አባት እንዴት ብትዳፈረኝ ነው እኔ መሆኔን ስለማታውቅ ነው አሳያታለሁኝ በማለት እንግዲህ ወይዘሮ ሜላት ላይ ይዘትባታል የአዝራ አባት። ድራማው እንግዲህ በነገራችን ላይ ወደ መጠናቀቁ እየሄደ መሰለኝ አሁን ላይ ማለት ነው። እና ውድ ቤተሰቦቼ እንግዲህ ያው አለፍ አለፍ እያልኩ ነው እንግዲህ እየነገርኳቸው ያለሁት ማለት ነው። እንትናም ማን ነበረ ተምቹም እንግዲህ ከእርግብ ጋር ተለያይቶ ከድንብላል ጋር ሆኗል ማለት ነው። በነገራችን ላይ እርግብ መቼም አትቀየርም። ተቀይራለች ይላሉ ግን እሷ እንደተቀየረች ታስመስላለች። ግን እርግብ መቼም አትቀየርም። እርግብ ያችው እርግብ ተንከሲሷ ናት ማለት ነው። እንግዲህ ሀናም ሆነች ሁሉም እዛ ቤት ያለ ሰዎች እንደተቀየረች ቢያስቡም ግን እሷ አልተቀየረችም። በሀና ሰርግ ላይ እንግዲህ ስታሾፍባት በነበረበት ሰዓት ሰላምዬ ብድግ አለች እና በፊትስ እጄን የያዘ ይዞኝ ነው፣ አሁን ግን በህይወት እያለሁኝ እና ሀና ካጠገቤ እስከሆነች ድረስ በእሷ ልትስቂና ልትሳለቂ አትችም በማለት ትመልስላትና በጣም ተናደደች እና ብድግ ብላ አንገቷን ታንቃታለች። እባክሽ ልቀቂያት፣ በዚህ ሰዓት የምንጣላበት ሰዓት ነው እንዴ በማለት ሀና ሰላምዬን ትገላግላቸዋለች ማለት ነው። እንግዲህ ሽማግሌዎቹን በመጣ ሰዓት እንግዲህ ሀኒ ያን ሁሉ ነገር ስትሰማ ቁጭ ብላ እያለቀሰች ነበር። ሁሉም ቢያባብሏት አልሰማችም ነበር። ቤትም ደግሞ በጣም ተረብሸው ነበረ። እንግዲህ አንቺ ተንከሲስ ተነሽ ውጪ፣ አንቺ የማትረቢ አቃጣሪ፣ ይሄ ሁሉ የሆነው በአንቺ ምክንያት ነው። ምን ይታወቃል አንቺ እያቃጠርሽ ይሆናል ትላታለች የሰላምዬ አያት እርግብን ማለት ነው። እንዲህ አሁን ደግሞ ምን አደረግኩኝ ምን አጠፋሁ ትላታለች። እዚህ ወሬ መተሽ ልትለቃቅሚ ነው ተነሽ ሂጂ ትላታለች። እንግዲህ እርግብን ብድግ ብላ በንዴት ተነስታ ትሄዳለች ማለት ነው። እንግዲህ ኩሽና በሄደችበት ሰዓት ድንብላልና ተምቹ ቁጭ ብለው በቆሙበት እየተቃቀፉ እንግዲህ እየተሽኮረመሙ አገኛቸው። ዛሬ ደግሞ አምሮብሻል በማለት ሲላት እርግብን ተምቹ ድንብላል ብድግ አለች እና በቅናት እኔስ እስከመጣሁ እኮ አምሮብሻል አላልክም መቀናቱ ነው ትላታለች። አዎ እንዴ አንቺማ ምንም አይነት ቃል የማይገልጸሽም ቆንጅዬ ውብና መልካም ልጅ ነሽ በማለት ይመልስላታል። ሁለቱም እንግዲህ በቅናት ድብን እያሉ ነው። በነገራችን ላይ ድንብላል ከተምቹ ጋር መሆኗ ደስ ይላል። እርግብ ያን ሁሉ ነገር ካደረገች በኋላ መቼም አብሯት እንዲሆን መጠበቅ የለባትም። እሷ ተቀይር ያለው ብትሉም አሁን ላይ እንትና ማን ነበረች እርግብ የምትቀየር ፍጥረት አይደለችም። እንግዲህ ወደ ቤተሰቦች ድራማው እንደዚህ ያለ ይቀጥላል። ማቋረጥም ካለበት እንግዲህ ወደ ማለቁም እየተጠናቀቀ ከሆነ ያልቃል እና ያው እንቅልፍ ስክር አድርጎኛል። በነገራችን ላይ ይህን ድራማ የምነግራችሁ እንግዲህ እንቅልፍ ስካር ነው። ምክንያቱም ቪዲዮ ለመስራት ቀን መጨረሻ የማይታሰብ ነው። የልጆች ጫጫታ አለ፣ ብዙ ነገርም ስላለ የዛን ፍራቻ ያው ሰርቻ ድሬ ጠዋት መልቀቅን መርጫለሁ ማለት ነው። እና እንቅልፍ እያዳፋኝ ነው። ውድ ቤተሰቦቼ እዚህ ድረስ ካስተነተንኩላችሁ ደግሞ ኢንሻአላህ በሌላ ነገር ደግሞ በአዲስ ቪዲዮ በአዲስ ነገር የምንገናኝ ይሆናል። እስከዛው ድረስ ይህንን ቻናል ሰብስክራይብ አድርጉልኝ፣ ሸር አድርጉ። ቪዲዮውን እስከ መጨረሻው እያያችሁ ደግሞ ሰዓቷን እንግዲህ እንሙላትና ማለት ነው ወደ ሞኔታይዙ እንድናደርገው ማለት ነው ኢንሻአላህ ባላ ፈቃድ። ውድ ቤተሰቦቻችን ለምታበረታቱን፣ ለምትሰጡን ድጋፍ፣ ለምትሰጡን አስተያየት በሙሉ እናመሰግናለን። ቀጣይ በአዲስ ቪዲዮ እንገናኝ።